የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የቤተሰብ ችግር ነው። ዘመዳቶ ነው እንጂ በጣም ያምራል። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። አምላኬ ሆይ ሰውዬ የሚናገረውን ነገር አያውቅምና ይቅር በለው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። አውራ አንተ አይደለም ጥፋተኛው ብለን የምንሰማበት ጆሮ ነው ጥፋተኛው። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ጉዱ ካሳ ልበልህ፣ ፊታውራሪ ልበልህ፣ ማን ልበልህ?